ዘር ምክንያት ሳይሆናት አምላክን ወለደችው። ምክቢተ ዝንቱ አለ ሴቶች ልጅ ትወልዳላችሁ፣ ይልቁንም ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይሏቸዋል። እንደዚሁም ሁሉ ይህ ከእሷ መሆኑ እዚያውም ላይ አምላክ መሆኑ ደስ ያሰኛል እና አንድም ለምክቢተ ዝንቱ ይለዋል። ለደስታ ጽድር የሚሆን ጌታ ዘር ምክንያት ሳይሆናት ወለደችው። ወይቤ ትወልድ ወልደ ስማኮነ ወይቤ ብሎ ይገጥመዋል። ወንድ ልጅ ትወልጃለሽ አላት። ወይሰመይ አማኑኤል አማኑኤል ይባላል። ዘበትርጓሜሁ እግዚአብሔር ምስሌነ ትርጓሜውም አማኑኤል ማለት እግዚአብሔር ምስሌነ፣ እግዚአብሔር ምስሌነ ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው የሆነ አምላክ ማለት ነው። ዮሴፍ መልአኩ ለዮሴፍ መንገሩ በዕብራይስጥ ቋንቋ ነው። ወንጌላዊ የሚጽፍላቸው በዕብራይስጥ ቋንቋ ነው። ማን ይተረጉምላቸዋል ቢሉ ይህንስ ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተማ ህድረት ካልክ አማኑኤል ያለውን ንባብ እግዚአብሔር ምስሌነ፣ እግዚአብሔር ምስሌነ ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ አንድ ባሕርይ የሆነ አምላክ ነው ብሎ የተረጎመ ወንጌላዊ አበላ ብሎ ጠርቶበታል። እሶኬ ይሰመይ ወንጌላዊ ዘይተረጉም ባህሪሆሙ ይተረጉምላቸዋል። ትርጓሜውም ከዚያው ከውስጡ ካህናቱ የሚያውቁት ሕዝቡ የማያውቁት እንደ ጥሬ ያለ አለ። ያንን በዘ በወር እያጎላ ይተረጉምላቸዋል። በዘ ሲያጎላ ምን ትብከ ዘይነሳይከን ካልእከ ወምን ትብከ ዘይኮነ ውሁበ ለከ ይላል። በወር ሲያጎላ ፍስሐ ወሐሴት ፍቅረ ሰላም ርኅራኄ ወሰዓት ይላል። ዮሐንስ